ረገ ታሪክ የለም ያገራችን ታሪክ እንኳን ምስክር ነውና አፄ ዮሐንስና የነ ምኒልክ ታሪክ የቦሩ ጉባኤ ግልጽ ታሪክ ነው ያን የክፈር ዘመቻ ተውጆ ሙስሊሙ ካልከፈረ ሲቆረጥ ሲገደል እጁ ሲቆረጥ የነበሩ መሻይኾች እናውቃለን አይደለም ቁርአን ሲቃጠል መሻይኾች ሲገደሉ የነበረው በእነሱ ታሪክ ላይ በየትኛውም ታሪክ ኢማሙ አህመድ አልጋዚ ኢማሙ አህመድ ወይም ደግሞ ግራኝ አህመድ ብለው የሚጠሩት ግራኝ ያሉት ግራ የሆነባቸው ሰዎች ናቸው ታሪክ ላይ ትልቅ ስራን ሰርቷል ኢትዮጵያ ታሪክ ላይ ኢትዮጵያን አንድ አርጎ ለመግዛት ተንቀሳቅሷል ያን ተግባር ሲፈጽም ኢማም አህመድ ቤተክርስቲያን አጥፍቷል አገር አጥፍቷል ይላሉ እውነት ቢሆን ኖሮ ኢማም አህመድ የሚያጠፋው ላሊበላን ነበር ኢማም አህመድ የሚያጠፋው አክሱምን ነበር የክርስቲያን እምብርት ተብሎ የሚባሉት ማዕከሎች ነገር ግን ኢማም አህመድ አላጠፋም እስልምና ለማጥፋት መጣጂን አይደለም አላህን ፍሩ ይያለ በተቅዋ ያዘዘ ነበር ጦሮቹን ያንቀሳቀሰው ተውሂድን ለማድረስ ለሰው ልጅ ፍትህን ለማስፈን የተደረጉት ትግሎች ደግሞ ሐቅና ባጢል ላይ በባጢል የተዞለመውን ማህበረሰብ በፍትህ ለማሳደር كما قال الصحابي الجليل جئنا لنخرج العباد من عبادة العباد إلى رب العباد ومن ضيق الدنيا إلى سعة الدنيا والآخرة ومن أجوار الأديان إلى أدنى الإسلام نو إننا الله لكن يعني كذي كسولج بارنت ودا أملايكا بارنت سوتش لما الشجاجر أباب كونو تشو دنيا ودا صفي ودا هونو دنيا آخرة سوتش لما الشجاجر كتلاعيو بظلم كتمولو أمنتوج ودا فتح يسلمنا والله بيتين يوم زمن لي كسلمنا أمنتوج قالوت بفتح نوروت بسلام يدروت على مسلمنا بمرابة كذي بتشادنا بتشانو فتح تكبروا الله تشو دهننتاچو ተረጋግጦላቸው የኖሩት ከሩብ ከጭንቀት የወጡት እስልምና ለሰው ልጅ ፍትህ ለሰው ልጅ ሰላም ለሰው ልጅ ደህንነት መጣ እንጂ የሰው ልጆችን ደም ሰፍክ ለማድረግ የመጣ ዲን አይደለም አኽላቅ አልሐርቢ የጦርነት ስነ ምግባር ያለው ብቸኛ ጦር በእስልምና ታሪክ ላይ ተስተናገደው ጦር ነው ይሄን ለማንሳትና ታሪካችን ይሄ ነው የተደረገው የሐቅና የባጢል ስራ ፍጥጫ እውነታ ይሄ ነው ለማለት እንጂ ደም የተሞላበት የደም ፍሰት የተሞላበት ጦርነት ተስተናግዶ አይደለም እስልምና ይሄ አይደለም ታሪኩ ለማለት ነው والله አለም እንግዲህ የሙስሊሞች አንድነት ለማጠናከር የሙስሊሞች ወንድማማችነት ትስስር ለማጥበቅ ከሚረዱት ነገሮች የነብዩ ሐዲስ ሰለላሁ ዐለይሂ ወሰለም ያኒ ግልጽ መልእክት አለ ሁላችንም እናቀው በየጊዜው የምንሰማው ነብዩ ሰለላሁ ዐለይሂ ወሰለም لا تدخلوا الجنة حتى تؤمنوا ولا تؤمنوا حتى تحبوا ጀነት አስገቡም እስካላመናችሁ ድረስ አታምኑም ደግሞ እስካልተዋደዳችሁ ድረስ የምትዋደዱበትን ነገር ደግሞ ላመላክታችሁ ብለው ሲሉ አፍሹ ሰላም በይነኩም በመሐከላችሁ ሰላምታን አብዙ ነው ያሉት ረሱሉል አሚን ሰለላሁ ዐለይሂ ወሰለም ሐቂቃ ዛሬ ወንድሙን የሚያኮርፍበት አሰላሙ አለይኩም ስል ረድ የማይሰጥበት አጋጣሚዎች እያየን ያለነው ይሄ ግን የሙስሊም ሲፋ አይደለም ልዩነት ሊኖር ይችላል ኢማሙ ሻፊዒ ረህመቱላህ ዐለይሂ አንድ በመስአላ የተጣሉት ሼህ መንገድ ላይ ሲያቸው በመንገድ ርቀት ትቷቸው ሲያዩት ሩጠው ሂደው ጠሩት እኔ እናንተ ብንጣላ በመሐከላችን ወንድማማችን ሊጠፋ ሰላምታን ሊያቋርጥ ይገባል ብለህ ታስባለህ አላህን ፍራ እያሉ ነበር ሰላምታ የሰጡት በዚህ አይነት ሁኔታ ነበር እስላም ሰዎችን ሊያበረታታ ሰዎችን ሊያጠናክር የሚችለው መቼም እስልምና ስሙ አለ لا اله الا الله ብለን መስክረናል ሰዎች እንደ ደረጃችን ኢማናችን ይበላለጣል እንደ ተቅዋችን አላህ ፍራቻችን ይለያያል እንደ ማዕሲያችን ደግሞ የራሳችን ወንጀለኝነት ሊኖር ይችላል ነገር ግን ሰው ከህጅሩ ረሱሉል አሚን ሰለላሁ ዐለይሂ ወሰለም 50 ጊዜ በላይ የተገረፈ ሱሐባ ለኩ ሱነን ላይ የተገለጸ ሐዲስ አለ ታውቃላችሁ ከ50 ጊዜ በላይ ኸምር እየጠጣ የገረፉትን ሰው ሱሐባዎች አንድ ጊዜ ረገሙት አንተ ሰው ነብዩን አስቸገርክ ኸምር እየጠጣህ ተዓባ አደረክ ብለው ሲረግሙት لا تلعنوا اخوكم ነው ያሉት ወንድማችሁን አትርገሙት ወንድማችሁ ነው ተመልከቱ ኸምር እየጠጣ አትርገሙት ረግማችሁ ሸይጣንን በሱ ላይ አታግዙት ነው ያሉት ረሱሉል አሚን ሰለላሁ ዐለይሂ ወሰለም አላህንና መልእክተኛውን ይወዳል ምን እየጠጣ ኸምር እየጠጣ ኸምር ቢጠጣው ነው እንደምን አይደለም እኮ ዛሬ ያንማ የለንበትም እዛ ማዳንም አልደረስንም ሌሎቹ ያድኑት ያክፍሮት ኃይላቶች እየደረሱለት ነው እኛ እርስ በርሳችን እንበላለን ኸምር እየጠጣ